የተለያዩ የሰውነት ክፍሎቻችንን እንደ አይን፣ ልብ፣ ቆዳን ጨምሮ ለህመም የሚዳርግ በሽታ ነው። ሴቶች ወይስ ወንዶች ናቸው ለጉዳት ተጋላጭ የሚሆኑት ሚለውን ስናይ አብዛኛውን ጊዜ ለአርትራይተስ ሴቶች ይጋለጣሉ። የምስል ምርመራዎች እንደ ኤምአርአይ፣ ሲቲ ስካን እና አልትራሳውንድ የምንለው ምርመራዎችን በመጠቀም እንዴት ይታከማል ሚለውን ስናይ ሰፋ ያሉ ማብራሪያዎችን የሚጠይቅ ነው። አርትራይተስ ምንድነው? በመጀመሪያ ዲፋይን ስናደርገው አርትራይተስ የጆይንት ኢንፍሌም መሆን ነው ወይም ደግሞ የጅማቶቻችን ኢንፍላሜሽን በሚኖርበት ጊዜ የሚፈጠር ነው። እንግዲህ አርትራይተስ ጅማትን ብቻ ሳይሆን የሚያጠቃው የተለያዩ የሰውነት ክፍሎቻችንን እንደ አይን፣ ልብ፣ ቆዳን ጨምሮ ለህመም የሚዳርግ በሽታ ነው። እንግዲህ አርትራይተስ ጅማትን ካነሳን ጅማት ማለት የሁለት አጥንቶቻችን የሚሳሳቡበት ወይም ደግሞ የሚገጣጠሙበት ነጥብ ነው። ይህ ነጥብ ደግሞ ካርቲሌጅ በሚባል የታሸገ ነው። ስለዚህ ማንኛውም አይነት ጉዳት ከካርቲሌጅ ጋር ተደምሮ የሚመጡ ወይም ደግሞ ካርቲሌጆቻችን መቀደድ ወይም ደግሞ የተለየ ጉዳት በሚኖርበት ጊዜ የሚፈጠር ነው። ስለዚህ ይሄንን ካለን አርትራይተስ ምክንያቶች ምንድነው? መንስኤው ምንድነው? ሪስክ ፋክተር እንዲባባስ የሚያደርጉ ተጋላጭነታችን እንዲጨምር የሚያደርጉት ምንድነው ሚለውን ስንመለከት የመጀመሪያው የቤተሰብ ታሪክ ነው ወይም ደግሞ ጄኔቲክስ። ከዘር ቀደምት ቤተሰቦቻችን ላይ አርትራይተስ ህመም ከነበረ አንዱ ተጋላጭ ሊያደርገን የሚችል ነገር ነው። ሁለተኛ ክብደት መጨመር ነው። መደበኛ ከሆነው ክብደታችን በላይ የምንጨምር ከሆነ ጅማቶች ላይ ጉዳት ሊያስከትል ይችላል ማለት ነው። ስለዚህ አንዱ ሪስክ ፋክተር ይሄ ነው። ሌላኛው ኢንፌክሽን የምንላቸው እንደ ክላይሚዲያ፣ ጨብጥን ጨምሮ ሄፓታይተስ ሲ ቫይረስን፣ ሺጌላ እነዚህ አይነት ህመሞች ከመገጣጠሚያ ህመሞች ጋር ከፍተኛ የሆነ ግንኙነት ወይም የተያያዙ ስለሆኑ ለጉዳት ሊዳርጉን ይችላሉ ማለት ነው። የሜታቦሊክ መዛባት እንደ ሪህን ማንሳት እንችላለን። እንግዲህ ሪህ ወይም ደግሞ ጋውት የምንለው ዩሪክ አሲድ በደማችን ውስጥ በሚጨምርበት ጊዜ የሚፈጠር ነው። ስለዚህ ይህንም አንዱ የሜታቦሊክ መዛባት አርትራይተስን ሊያጋልጠን ይችላል ማለት ነው። ብዙ አይነት ምክንያቶች አሉ። ሌላኛው ደግሞ ተጋላጭ እንድንሆን ከሚያደርገው ነገር ጾታ እንድናነሳለን። እንግዲህ ጾታ ሴቶች ወይስ ወንዶች ናቸው ለጉዳት ተጋላጭ የሚሆኑት ሚለውን ስናይ አብዛኛውን ጊዜ ለአርትራይተስ ሴቶች ይጋለጣሉ። ነገር ግን ጋውት የምንለው አይነት አርትራይተስ ወንዶች ላይ በብዛት የሚፈጠር ነው። ይህንን በሰፊው በሌላ ፕሮግራማችን ይዘንላችሁ እንመጣለን። ነገር ግን ለአሁን ሴቶች ሞር ተጋላጭ ያደርገናል ማለት ነው። ሌላኛው ዋነኛው ደግሞ ምክንያት እድሜን ማንሳት እንችላለን። እንግዲህ እድሜ ከፍ ባልን ቁጥር እድሜያችን እየጨመረ በመጣ ቁጥር ለተለያዩ አይነት ህመሞች እንግዲህ ተጋላጭ እንድንሆን ያደርገናል። ስለዚህ አንዱ ኤጅ ወይም እድሜ ለአርትራይተስ ተጋላጭ እንድንሆን የሚያደርገን ነው። የህብረ ህዋሳቶች መዛባት ሊሆን ይችላል። ኢንጁሪ ወይም ደግሞ ኢሚዩን ሲስተማችን ላይ የሚፈጠሩ ማንኛውም አይነት ችግሮች እንደ ጉዳቶች ወይም ኢንጁሪ የምንላቸው እነዚህ አይነት ነጥቦች ያነሳሁላችሁ ለአርትራይተስ ተጋላጭ እንድንሆን የሚያደርገን ምክንያቶች ናቸው ማለት ነው። እንግዲህ ቀጣይ ላይ ደግሞ ምን እናነሳለን? አይነቶቹስ ምንድናቸው ሚለውን ስናይ የመጀመሪያው ኦስቲዮ አርትራይተስን እናነሳለን። ኦስቲዮ አርትራይተስ እንግዲህ ምንድነው? ከ50 ዓመት በላይ ላሉ ሰዎች እንግዲህ ከእድሜ መጨመር ጋር ተያይዞ የሚመጣ በሽታ ስለሆነ ከ50 ዓመት በላይ በተደጋጋሚ የሚስተዋል ነው። እንግዲህ ኦስቲዮ አርትራይተስ ስንል ምንድነው? ኪ ፊቸሩን ስናይ እንቅስቃሴ በምናደርግበት ጊዜ ህመሙ እየተባባሰ ይመጣል ማለት ነው። ስለዚህ ይሄ አንዱ ኦስቲዮ አርትራይተስ ምንለው ነው። ስለዚህ በካርቲሌጃችን ላይ የሚደርስ ጉዳት ወይም የካርቲሌጅ መቀደድ ወይም ደግሞ ጉዳት መድረስ ኦስቲዮ አርትራይተስን ሊያመጣ ይችላል። ሁለተኛው ራውሜቶይድ አርትራይተስ ምንለው ነው። ይሄ ደግሞ ከ30 እስከ 50 ባለው የኤጅ ሬንጅ ውስጥ የሚካተት ነው። አብዛኛውን ጊዜ ኪ ፊቸሩን ስንመለከት ድካም እና ጉልበታችን ላይ ጅማቶቻችን ላይ ህመም የመሰማት ባህሪያቶችን ያሳያል። እንግዲህ አርትራይተስ የአውቶ ኢሚዩን ጥቃት ነው። እንግዲህ አውቶ ኢሚዩን ሲስተማችን ጋር ችግር በሚኖርበት ጊዜ የሚፈጠር ራውሜቶይድ አርትራይተስ እንለዋለን። ሶስተኛው ከሶሪያቲክ አርትራይተስ ጋር የሚገናኝ ነው። ይሄ ሶሪያቲክ አርትራይተስ ምንለው? ከሶሪያሲስ የቆዳ ህመም ጋር ተያይዞ የሚመጣ ነው። እንግዲህ ሶሪያሲስ ራሱን የቻለ
ህክምና የሚያስፈልገው አይነት ህመም ነው። ከሱ ጋር ተያይዞ የሚመጣ ሲሪየስ የደደ ወይም ሲቪር ሶሪያሲስ ጅማቶችን ስለሚያጠቃ ከዛ ጋር ተያያዥነት ያለው ከሆነ ደግሞ ሶሪያሲስ እንለዋለን። ስለዚህ የሶሪያሲስ አርትራይተስ በማንኛውም ኤጅ ላይ ሊፈጠር ይችላል ማለት ነው ኪ ፊሸሩን ስንመለከት። በመጨረሻ ጋውት የምንለው ነው። ይህ ደግሞ ዩሪክ አሲድ እንግዲህ በደማችን ውስጥ ከፍተኛ የሆነ የዩሪክ አሲድ ክምችት በሚኖርበት ጊዜ ጅማታችን ላይ ክሪስታል ይፈጥራል ማለት ነው። እንግዲህ ይህ ነው ዋናው ህመሙ እንዲፈጠር የሚያደርገው ከጅማት ጋር እንዲገናኝ የሚያደርገው እዚህ ጋር ነው። ስለዚህ ይሄ ጋውት የምንለው ጣቶቻችን ላይ አብዛኛውን ጊዜ የእግር ጣቶች ላይ ህመምን እናስተውላለን ማለት ነው። እነዚህ አይነት አርትራይተስ አይነቶች እንላቸዋለን። ይህንን ካለን አርትራይተስ ወይም ደግሞ ሁሉም አይነት አርትራይተሶች ምን አይነት ህክምና ዘዴዎች ተጠቅመን ነው ልናረጋግጥ የምንችለው የሚለውን ስናይ አብዛኛውን ጊዜ ያው ዘመናዊ ህክምና ተቋማቶች ላይ የቤተሰብ ታሪክ ወይም ደግሞ ፋሚሊ ሂስትሪ የምንለው እናያለን። የፔሸንቱ ሂስትሪ ምን አይነት ነው፣ ኦኩፔሽናል ሂስትሪ፣ ምክንያቱም አብዛኛው ጊዜ ከፍተኛ የሆነ ጫና ያለው እንቅስቃሴ የሚያስደርግ አይነት ስራ አንዱ ተጋላጭ እንድንሆን ሊያደርገን ስለሚችል የኦኩፔሽናል ሂስትሪ፣ የፔሸንቱ ሂስትሪ ወይም የፋሚሊ የቤተሰብ ሙሉ ታሪክ እናጣራለን ማለት ነው። ሌላኛው የህክምና ምርመራዎችን እንጠቀማለን። እንደ ደም ምርመራዎችን እንወስዳለን፣ እንደ ሲቢሲ ስፔሻሊ ደግሞ C-reactive proteins የምንላቸው አይነት ምርመራዎችን እናደርጋለን። የምስል ምርመራዎችን እንደ MRI፣ እንደ CT scan እና አልትራሳውንድ የምንለው ምርመራዎችን በመጠቀም አርትራይተስን በዚህ ማወቅ እንችላለን ማለት ነው። በተጨማሪ አርትራይተስ በዚህ ካወቅን እንዴት ይታከማል ሚለውን ስናይ ሰፋ ያሉ ማብራሪያዎችን የሚጠይቅ ነው። እያንዳንዱ ሶሪያሲስን ተከትሎ የሚመጣው አርትራይተስ እንዲሁም ደግሞ ጋውትም የራሱ የሆነ ፋርማኮቴራፒክ የሆኑ አካሄዶች አሉት። እንዲሁም ደግሞ ፋርማኮሎጂካል የምንለው የራሱ የሆነ ህክምናዎችን እናደርጋለን። ነገር ግን ወደኛ ደግሞ እንዴት አድርገን በምግብ ደግሞ እንዴት አድርገን መከላከል እንችላለን፣ ቢያንስ እንኳን አመጋገባችንን ብናስተካክል በምን ያክል ህመሙን መቆጣጠር እንችላለን፣ ኮንትሮል ማድረግ እንችላለን፣ ፔኑን መቀነስ እንችላለን የሚለውን ስናይ አመጋገባችን ጋር በተገናኘ ነው። ስለዚህ እንዴት እንመገብ? አርትራይተስ የመጀመሪያው ክብደት ነው። እንግዲህ ምግብን ስናነሳ ክብደታችንን ቀደም እንዳልነው ኦቤሲቲ ወይም ከልክ ያለፈ ውፍረት አርትራይተስን አንዱ ሪስክ ይጨምራል ስላለን አመጋገባችንን ማስተካከል ይኖርብናል ማለት ነው። ስለዚህ መደበኛ የሆነ ክብደት ሊኖረን ይገባል። ሁለተኛው ደግሞ ለአጥንት ማጠንከሪያዎችን መውሰድ ይኖርብናል። እነዚህ ነገሮች ማድረግ አለብን። በቤታችን ምን እንጠቀም፣ ምን አይነት ምግቦችን እንጠቀም ወደሚለው ከመግባታችን በፊት ቤታችን ውስጥ በምንሆንበት ጊዜ አመጋገባችንን ማስተካከል፣ እንቅስቃሴዎችን ማድረግ ይኖርብናል። ሌላኛው ደግሞ አርትራይተስ ዲያግኖስ ተደርጎ ከተረጋገጠ በኋላ እግራችን ላይ ደግሞ ሸክም የሚበዛ ከሆነ አጋዥ የሆኑ ቁሳቁሶችን፣ ማቴሪያሎችን፣ ድጋፍ የሚሆኑ ነገሮችን መጠቀም ይኖርብናል እንዳይባባስ ህመሙ ማለት ነው። ስለዚህ ይህንን ካልን ከምግብ አንጻር ደግሞ ምን አይነት ምግቦችን እንመገባለን? የመጀመሪያው አሳ ነው። የአሳ ውጤቶች ኦሜጋ 3 የበለጸገ ስለሆነ እብጠትን ከመቀነስ አንጻር የራሱ አስተዋጽኦ አለው። ሁለተኛ ነገር ደግሞ እንደ አትክልቶች ብንመገብ እንደ ብሮኮሊ አይነት ምግቦችን ብንወስድ፣ እንደ ጎመን፣ ካሮትን፣ ቆስጣን ብንወስድ በቪታሚንስ እና አንቲኦክሲዳንቶች የበለጸገ ነው። ስለዚህ እነዚህም አንዱ ህመሙን ኮንትሮል ከማድረግ አንጻር የራሱ አስተዋጽኦ አላቸው። ፍራፍሬዎች እንደ ብርቱካንና ሎሚን ብንወስድ ቪታሚን ሲ ይሰጡናል። እንቁላልና የወተት ተዋጽኦችን ብንወስድ የተለያዩ የሆኑ እንትኖችን ወይም ደግሞ ለአጥንቶችን ካልሽየም እንደ ሚነራል ስለሚሰጠን እነዚህ መውሰድ ይኖርብናል። ነጭ ሽንኩርትንም ዝንጅብልንም የራሳቸው የሆነ ሜካኒዝም አላቸው፣ ከአርትራይተስ ጋር ግንኙነት አላቸው። በሚቀጥሉ ቪዲዮአችን በሰፊው ደግሞ ምግቦችን ጋር ተንተርሰን ከኒውትሪሽን ከአርትራይተስ ጋር ምንድነው የሚያገናኘው ሚለውን እናነሳለን። ስለዚህ ለአሁን ግን እነዚህ አይነት ምግቦች መጠቀም አለብን። መቀነስ ያለብን ምግቦችስ እንግዲህ የተፈጥሮ ዘይትን ስናነሳ እንግዲህ የተጠባበሱ ምግቦችን ማስወገድ ይኖርብናል። የተፈጥሮ ዘይት ደግሞ እንደ ወይራ ዘይትን መመገብ ይኖርብናል። እሱን ምግባችን ላይ ማዘውተር ይኖርብናል። ብዙ ስኳሮችን አለመውሰድ፣ የተጠበሱ ፋስት ፉዶችን፣ ፕሮሰስድ የሆኑ ምግቦችን አለመጠቀም ተገቢ ነው። እንዲሁም ደግሞ ብዙ ጨዎችን ማስወገድ ይኖርብናል ማለት ነው። ስለዚህ ይህንን ብናደርግ በተቻለ አቅም የተወሰነ ያክል ፔኑን ኮንትሮል ማድረግ እንችላለን፣ ህመሙን ኮንትሮል ማድረግ እንችላለን ማለት ነው። ሌላኛው ደግሞ ምንድነው ቅድም እንዳልኳችሁ ኦስቲዮአርትራይተስም ሩማቶይድ አርትራይተስ ሁሉም አይነት አርትራይተስ የራሳቸው የሆነ ሜካኒዝም አላቸው፣ የራሳቸው የሆነ
የህክምና ወሳሰዱ ወይም ደግሞ ትሪትመንት ምንለው ሜዲካል ትሪትመንት ምንላቸው አሉ። እኛ ግን እንደ አሊፋ ባህላዊ ህክምና የራሳችን የሆነ አርትራይተስን ከዘመናዊ ህክምና በተጨማሪ አጋዥ እንዲሆነው ፔኑን ኮንትሮል ለማድረግ ፔኑን ሪሊፍ ከማድረግ አንጻር የራሳችን የሆነ የምንሄድበት መንገድ አለን። አንደኛው የምንሰጠው መድኃኒታችን ሚሽካትን እንዲሁም ደግሞ ማሲን አርትራይተስ ላይ ብዙ ኤፌክቲቭ የሚባሉ ለውጦችን ያየንባቸው መድኃኒቶቻችን ናቸው። እንግዲህ በቀጣይ ሌሎች ናቹራል ሂሊንግ የሚባሉ ፕላንቶችን እያመጣን ከዘመናዊው ህክምና ጋር ኢናዲሽን ኮምቢኔሽን እያደረግን ሁለቱንም አንድ ላይ ዘመናዊውንም ባህላዊውንም እንዴት አብረን እናስኬዳለን የሚሉ የተለያዩ ቪዲዮዎችን በቀጣይ ይዤላችሁ እመጣለሁ። ከአሊፋ ባህላዊ ህክምና ጤናችንን በተፈጥሯዊ መንገድ እንከላከል፣ ጤናችንን በተፈጥሯዊ መንገድ እንጠብቅ የሚል መልእክትን እናስተላልፋለን። በቀጣይ ቪዲዮ እስከምንገናኝ ድረስ አሰላሙ አለይኩም ወራህመቱላሂ ወበረካቱ።